ሰላም ሰላም ውድ የኢትዮጵያ ሰዎች እንደምን ከረማችሁ? ባላችሁ በሰላማችሁ ብዝት ይበልልኝ። እኔ ያለው ትንሽ ጠፋ አልኩ አይደል? ዛሬ በአዲስ ነገር መጥቻለሁ። ባለፈው ቢንጋ ከታረቀን በኋላ ተገናኝተን ሲወደ ወላችን አላወራንም። ዛሬ ደውዬለታለሁ፣ ይመጣል። ምንም የደወልኩለት ቤት ነኝ እና ፈልጋለሁ ብቻ ነው ያልኩት። ሌላ ምንም ነገር ስላላልኩት ሰው ምን አሰብኩኝ፣ ቀለል ያለ ፕራንክ አደረገው ማለት በቃ አሁንስ በቃ የሆነ ምናምን የመሰለው ግን እንዲህ ስታ ጓልበትና የሚለውን ነገር እስኪ እና አብረን እናያለን። በዚህ የኮስታራ ፊት ነው ያለው። ፊቱ እንኳን እንደዚህ አናድጀው ኖርማል ራሱ በፍቅር እያወራን ራሱ ፊቱ ከባድ ነውና ማለት ለይተው ለኔ አይደለም እና የሚለውን ነገር አብረን እንሰማለን። አሁን እየመጣ ነው እና በሳጨው ማለት ፋም እናደርገዋለን። እና እንደምታዩኝ እነዚህ ብያለሁ፣ አምሮብኛል አይደል? ሽሩባይን ተሰራርቼ ለላው ነው እና አብራችሁን ቆዩ፣ ይመጣል አሁን። እና ቤተሰብ አሁን ደውዬ መጥቻለሁ፣ ደርሻለሁ ብሎኛል ማለት ነው። ቆንጆ ነኝ አይደል? ቆንጆ ነኝ። እንደዚህ ብዬ ሽቅቅር እየጠበቁት ነው። ሰው ግን በመጀመሪያ አበሳጨዋለሁ። እኔ ብቻ ነኝ እንዴት ጊዜ የምናደረው የምበሳጨው እና ዛሬ በቃ ዳን መጥቷል። በሰላም ነው እንደዚህ አጣርፍሽ ተራሽ ደግሞ በጣም አምሮብሽ ነው። ባካ አትቀልድ። ይኸው ስማኝ፣ ቆይ ግን ተጣልተን እያለ ሌላ ህይወት ጀምራለሁ ምናምን ያልከኝ ነበረው። ይሄ ነው ጥያቄሽ? አዎ። ሲቀጥል ደግሞ አሁን ራሱ እያመንኩ አይደለም። አላውቅም። ይገለጽ ነው እያመንኩ አይደለም። በቃ ለምን ይገለጽ ነው? አይ ይቀልድ ቋር ሜሞሪ ነው ያወራሁት ይሁን ሌላ ህይወት እንዳለን መሰለኝ። ምን ማለት ነው ደግሞ? ምን ማለት አለ? ይቀልድሽ ነው? ነው ይቀልድኩ አይደለም። እንደዛ ነው የሚሰማኝ። የጠራው ደግሞ እንደዚህ አይነት ሊጠይቅልኝ ነው። በቃ እኔ ሰላም የሚሰማኝ አይደለም። አንተ ጋር መታረቂ ምናምን በቃ ሰላም ሊሰጠኝ አይደለም። ይቀልድሽ ለምን ነው የሚቀልደው? በእንደዛ ነገር ይቀልዳል? ምን ማለት ነው ይሄ? እኔ እንደዚህ አይነት ነገር ላይ እንዳልሆነ ታውቂያለሽ። ለምንድን እንደዚህ ትጠይቂኛለሽ? በቃ የተሰማኝን እኮ የተናገርኩት። በቃ ስለዚህ ምን ነገር አለ ማለት ነው? ኧረ ምንም ነገር የለም። ወዲህ ምንም የሚያሳስብሽ ነገር አይ ናፍቀሽ እንደስ ስለን ነው የነገርኩህ እኮ ነው እንዴ። ማውራውን አስተማሪ እንዴ አንቺ ከምርሽ ነው እንዴ? አዎ እየቀለድኩ አይደለም፣ ከምሬ ነው። ሲጀመር አንተም ልታምን ሰው አይደለም። ቆይ ምን ማለት ነው? ምን ማለት ነው? አማርኛ እኮ ነው የማወራው። አንተም ልታምን ሰው አይደለም በቃ። እና ነገር ነው ደወልኩኝ እንድትመጣ ያደረኩት። የቀለድሽ ነው ኪያ? አይ እየቀለድኩ አይደለም፣ የምሬ ነው። ለመጠየቅ ስላለብኝ እጠይቃለሁ። በጣም እኔ እሱ ብቻ ነው የማውቀው። እኔ መስራት እኮ እያወራሁ ነው ማለት ሌላ ምንም የማውቀው ነገር የለኝም። ስለዚህ በቃ እኔ እናንተ እየተቆሃና አለ። ምን ማለት ነው ይሄ? ምን ማለት አለ? ምን ነው በጣም ደስተኛ ነው የምታዳምጠኝ? እኔ እኮ ከምሬ እያወራሁ ነው። ቆይ አንቺ አምረሽ ከልብሽ ነው እንዴ እንደዚህ የምታወሪው? አዎ ከልቤ ነው የማወራው። አንተ የማን እንዴ? እማዬ ነው እዚህ ካሜራ ለፍራንክ ነው ተናደክ ያቁጭ በል። ምን ማለት ነው ይሄ? ያረኩ ነው የምን ፕራንክ ነው? የማን እንዴ? አላበርኩ እንዴ አንተ ብቻ አንዴ ይልዚ የምታናደኝ ነው። ይኸውልሽ እኔ እንደዚህ አይነት ቀልድ አይመችኝ። አሁን ካሜራው የት ነው? አጥፊው ለፈጣሪ ተናደክ ሻምሻም ለይከ ምን ማለት ነው? አይዞህ ኖ አንተ ብቻ ነው ጊዜ እንደዚህ ያልክ የምታናደኝ። እኔ አላናደም እንዴ? ለምን መናደድ ቅመሳው እስኪ ቅመሳው መናደድ
ኧረ በጣም የሚደብር ቀልድ ነው ግን እንደዚህ አይነት ነገር እንዴት በጣም ነው የተናደድኩት። የሚገርምሽ ምን አናደድ? ምን ያረከው ነገር አለ እንዴ? ያረኩት ነገር የለም። በእንደዚህ አይነት ነገር አልጠበቅኩም። ምን ነበር የጠበቅከው? የጠበኩትማ እንደዚህ ፏ ብለሽ እንደዚህ ነበር የጠበኩት። ስማት ነገር እሺ። ስለዚህ ምን እንዴ አንቺ አምሻ እንዴ? ቆይ አንተ ሲጀምር ያደረከው ነገር አለ እንዴ? ምንድነው የተቀየምሽ እኮ አልክ። ያደረከው ነገር አለ። በቃ እንደዚህ ከተጀመረ ደግሞ አንሳይሻለሁ። ባይዘው ስጦታዬ ነው። ወደሽዋል መሰለኝ ካንገትሽ አይደል? በጣም ነው ደግሞ ያማራብሽ። ባለፈው እኮ ብዙ እንግዲህ ሳንጨርስ ነው የዘጋነው ስላልተመቻቸልን። ቢሆንም ግን አንገትሽ ላይ በጣም ነው። እስኪ እኔ ጀመር ቆንጆ አይደል እንዴ? እስኪ ደግሞ ቆንጆ ነው። ምን አይነት ነገር አምሮባል? ምን አይነት ነገር ነው? በቃ እንደዚህ ህይወትን አናውቅም አይደል? ሰለኛ ሰላም ያ ነገር ከተፈጠረ በኋላ ህይወትን አናውቅም። ሰው ለዛ አይደል ታየው የመጣው ነው የምትመስለው። ምን አስበህ ነበር? ከዛ ደግሞ ናፈቀኝና እስኪ በዚህ ላገኝ ነው። እሱ ማንም በጣም ናፍቀሽኛል። የምር ደብረኝ ይላል። አይ ደብሮ ሳይሆን የምር ግን ምን ሆነች ብዬ አስቤ ነበር። እንደዚህ ያጣደፍሽ ስሪ ስደው ምን ተፈጠረ ምናምን ብዬ አስቤ ነበር። ይላል ነው ማለት አይ ሌላ ነገር እንኳን አላስብም። እንደዚህ ነው አጠብቀው። አይ ጭራሽ ስለዚህ ዘና ብለና ይወጣው ምን ማሰብ ይችላል? አይ በቃ እንጂ ምን ነው በቃ ይላል እንደዚህ ነው የሚለቀው። ስለዚህ ተሳክቶልኛል አይደል? አይ ለማናደሩ እሱማ ተሳክቶልሽ እና መጫወት ያለሳከል ተከነሽ። ስለዚህ እስቢያል ፕራንክ አድርጋለሁ። ሙዚቃው ከጭፈራ ጋር ከሆነ እንስማማለን። አረ ከጭፈራ ጋር ጭፈራ ጋር ያሰራን ነበርና ይችላልው ተሳክቶልኛል። እና ባለፈው መጨረሻ ላይ አይደለም ይቀል አይደለም ህይወት ነውና በቃ ፋሚሊ ጋር ነው እንትን ያለው የጀመርነው በክብር ነው ሽማግሌዎች ምናምን የመጡት እና ፋሚሊ ጋር ያለውን ነገር ፈተናል ለማለት ፈልጌ ነው። ፕራንክ አልነበረም። እነሱ ጋር ያለውን ጨርሼ ነው ቪዲዮ ላይ የመጣ ነው። ነገር ተስተካክለዋል። ከዚህ በኋላ ነገር የለም። ወደፊት እንቀጥላለን እና እናመሰግናለን። ሌላ ቪዲዮ ይጠብቁናል። ባንተ ላይ ያው የሚሆን ነው ያለው